ከፈለጋችሁ ሌየር የሚለውን ትጫናላችሁ። አውዲዮ የሚል አለ፣ ሚውዚክ ማች፣ ቴክስት፣ አውቶ ካፕሽን፣ ቴክስት ቱ ስፒች፣ ስቲከር፣ ኢፌክት፣ ሃንድ ራይቲንግ፣ ሪከርድ፣ ስክሪን ካፕቸር እና ደግሞ ፕሮጀክት ኢምፖርት የሚሉ ነገሮች አሉ። እሺ አሁን ከመጀመሪያው ጀምርና ሌየር የሚል አለ። ሌየርን ስትነኩት ሌየር የሚሆን ነገር ፈልጉና ሌየር እናደርጋለን። አሁን ለምሳሌ እዚህ ላይ ሌየር የሚሆን ነገር ይህንን ብነካ አሁን ይህንን ሌየር አድርጎልናል ማለት ነው። ከዛኛው ቪዲዮ በላይ አድርጎልናል እንደምታዩት። ከዛ ይህንን ሌየር ኤዲት እናድርግ። አሁን እዚህ ሌየር ላይ ወይም ኢሜጅ ስታስገቡ ይህንን ነገር ያመጣላችኋል። ማጥፋት ከፈለጋችሁ ይህንን ሌየር ዲሌት የሚል ያመጣላችኋል። መቁረጥ የምትፈልጉበት ፓርት ላይ ካለ ደግሞ ስፕሊት የሚል አለ እና ደግሞ ስፕሊት ማድረግ ከፈለጋችሁ እንደምታዩት ስፕሊት ያደርግላችኋል። ከዛ ይህንን ማራራቅ እንደዚህ ስፕሊት ከሆነ ታይም በኋላ እንዲመጣ ከፈለጋችሁ ማለት ነው። ካልሆነ ታገኙታላችሁ። ሰው ያስገባን ሌየር ካስገባን ከነካም በኋላ አኒሜሽን መስጠት ከፈለግን እንደምታዩት አኒሜሽን ኢን ሲያደርግ ነው፣ አውት ሲያደርግ ነው፣ እዛው ላይ ደግሞ ኦቨርኦል ሲያደርግ ነው። አሁን ኢን ሲያደርግ ሲገባ በእንደዚህ ነው እንዲገባ ከፈለጋችሁ ፖፕ፣ ስላይድ ራይት፣ ዳውን የተለያዩ ነገሮች አሉ፣ መምረጥ ትችላላችሁ። አሁን እኔ ለምሳሌ ስላይድ ሌፍት የሚለውን ከተጫንኩ በኋላ አውት ሲያደርግ ደግሞ ራይት ነበር ያልኩት በሌፍት ደግሞ እንዲወጣ እናደርገዋለን ማለት ነው። በእንደዚህ አይነት መልኩ ታስገባላችሁ አኒሜሽናችሁ ማለት ነው። ስፕሊት ስክሪን ይባላል። ይሄ ሌየር በስክሪናችሁ በየትኛው ቦታ ላይ ሊቀመጥ የሚሆነው በሁሉንም ስክሪን የያዘው ካላችሁ አለ እሱን ትጫናላችሁ። ከስር፣ ከላይ፣ ከጎን፣ ከቀኝ፣ ከግራ የሚሉትን መርጣችሁ ማስቀመጥ ትችላላችሁ። ማፈልግ ከሆነ በቪዲዮ ተጭናችሁ ትወጣላችሁ ማለት ነው። ክሮፒንግ የሚላል ክሮፒንግ ደግሞ የምትጠቀሙት አሁን እዚህ ጋር ኦን ታረጉታል። ከዛ በኋላ ያችሁት እንደዚህ መልኩ አድርጋችሁ ሌየራችሁን መጠቀም ትችላላችሁ። በሶስት ማዕዘን መልክ በተለያዩ ነገሮች ክሮፕ ማድረግ ትችላላችሁ ማለት ነው። እሺ ከዛ እዚህ ጋር ኮርነር ፒን የሚላለ ኮርነር ፒን የሚለው ላይ ትገቡና የፈለጋችሁትን እዚህ ጋር ኮርነር ትመርጣላችሁ። የትኛው ኮርነር ላይ ይሁን የሚለውን ኮርነር ከመረጣችሁ በኋላ ከነዚህ ከአራት ኮርነሮች ያንን ኮርነር ወደ ፈለጋችሁት መሳብና መለጠጥ ትችላላችሁ። አሁን ለምሳሌ ይህንን ወደዛ ወደ ጎን መሳብ ከፈለኩ እንደምታዩት በእንደዚህ አይነት መልኩ መሳብ ይችላሉ ማለት ነው። ይህንን ላይ ከዛም ሌላ ኮርነር መርጥና እንደምታዩት እንደዚህ አድርጌ በምፈልግበት መንገድ ማስቀመጥ ይችላሉ ማለት ነው። ትራንስፎርም ይህንን ለማስጠጋት ወደ ላይ፣ ወደ ታች፣ ወደ ጎን አዟዟሩን ዲግሪውን ለማስተካከል ነው ማለት ነው። ይሄ ለሮቴሽን ምናምን ያስፈልጋቸዋል። ሌየር ስታይል የሚላለ ሌየራችሁን ስታይል መስጠት ሆነ እንደምታዩት ነው። አውትላይን መስጠት ትችላላችሁ። ሆን እያደረጋችሁ አውትላይኑ እንደዚህ እየሰጣችሁ ሻዶ ሎው የተለያዩ ነገሮችን እዚህ ላይ መስጠት ትችላላችሁ። እዚህ ላይ ከሆነ የምትለው ግን መጫናችሁ እንዳረሱ እንደዚህ ሰጣላችሁ። ይሄኛው ሌየር ስታይል ነው እና ደግሞ ኦርደር አሁን ይሄ ኦርደር የተለያዩ ሌየሮች ካሉ
የተለያዩ የብለር እንትኖች አሉ እና ደግሞ ዳውንሎድ ማድረግ ትችላላችሁ። እዚሁ ላይ እንዴት ዳውንሎድ እንደምታደርጉ መጨረሻ ላይ ያሳያችሁ። ያስገባችሁት ሌየር ባክግራውንዱ ሪሙቭ እንዲደረግ ከፈለጋችሁ ማጂክ ሪሙቭ የሚለውን ነው ተጭናችሁ ሪሙቭ የምታደርጉት። ሪፕሌስ ለሚለው ደግሞ በዚህ ሌየር ሌላ ሌየር መተካት የምትፈልጉ ከሆነ ነው። ለምሳሌ ይህንን መተካት የምትፈልግ ከሆነ አያችሁት፣ በዛኛው ሌየር ይህንን ተክቻለሁ ማለት ነው። ሪፕሌስ የምታደርጉት በዚህ አይነት መንገድ ነው። ከዛኛው ሌየር ሌላ ሌየር ለመተካት ነው። እዚህ ጋር ደግሞ ዲፕሊኬት የሚላለን ለመድገም ነው። ይህንን ሌየር ድጋሚ መድገም ከፈለጋችሁ በእንደዚህ አይነት መልኩ ትደግሙታላችሁ ማለት ነው። አያችሁት፣ ሁለት ሆኖልኛል። ዲፕሊኬት ካረጋችሁ በኋላ ፒን ለማድረግ ነው እና ደግሞ ሴቭ ሌየር ሴቭ ለማድረግ ነው ማለት ነው። በእንደዚህ አይነት መልኩ ሌየራችሁን ኤዲት ማድረግ ትችላላችሁ። አሁን ቴክስት አድርግና ቴክስት ላይ በአማርኛ ሲወሰን የራሱ የሆነ ደግሞ የእንግሊዝኛ የተለያዩ እንትኖች ስላሉት እሱ ችግር የለም። የፈለጋችሁ ቴክስት ጽፉና ላይ ራይት ምልክታለች እሷን ክሊክ ታደርጋላችሁ። ሌየሩ የቅድሙ ላጥፎ ከዛ ይህን እንደምታዩት አበበ የሚል ጽሁፍ አለ። ይህን ጽሁፍ የሆነ አይነት ነገሮች አበበ የሚል ጽሁፍ አለ እንደምታዩት። ከስር ኤዲት ማድረግ የምትፈልጉ ከሆነ ይህን ኤዲት የሚል ተጭናችሁ ቃላት ከጎደላችሁ ነገር የሚጨምሩበት ኤዲት የምታደርጉበት ፎንት የሚላለ እንደምታዩት ፎንት የሚለውን ተጭናችሁ ደግሞ ማይ ፎንት ማይ ፎንት ላይ እንደምታዩት እኔ አድ ያደረኳቸው ፎንቶች አሉ። ድጋሚ አድ ማድረግ የምትፈልጉ ከሆነ ደግሞ የፕላስ ምልክቶች ይጫኑናል። ወደ ፋይላችሁ ወስዳችኋል። ፎንታችሁን እንደዚህ ያስመጣላችሁ። ወደ ፎንታችሁ ፎልደር ትሄዳላችሁ። ወደ እሱ ፎልደር ከሄዳችሁ በኋላ ፎንታችሁን በዚህ አይነት ያስመጣችኋል። ትነኩና እንደምታዩት ኮምፕሌትድ ይሆናል። እንደምታዩት ይህንን ፎንት ደብዬ ራይት አርጋለሁ ማለት ነው። ፎንት ትመርጡና ራይት ከዛ እንደምታዩት በዚህ ፎንቱ አዳርግኛል ማለት ነው። ይህ ፎንታችንን እንደዚህ ካረግን በኋላ ከለርም ይላል። እንደምታዩት የተለያዩ ከለሮች አሉ፣ ትመርጣላችሁ። በእንደዚህ አይነት መልኩ ከለራችሁ ትመርጡና ራይት የምትለውን ትጫናላችሁ ማለት ነው። ራይት የምትለውን በተን ትጫናላችሁ ከለር እና ደግሞ ቴክስታችሁን ስፕሊት ማድረግ የምትፈልጉ ከሆነ ስፕሊት የምትላለች። አኒሜሽን መስጠት የምትፈልጉ ከሆነ እንደምታዩት አኒሜሽን የምትላለች። ይህ ነው አውት ነው። እሱን መርጣችሁ እንደምታዩት በዚህ አይነት መልኩ አኒሜሽን ሰጥቶልኛል። አውትን መስጠት ትችላላችሁ ማለት ነው። እስኪ ቴክስት ቱ ስፒች እየተናገራችሁ ቴክስቱን እንዲጽፍላችሁ ኦፓሲቲ የሚለው ደግሞ የቴክስቱ ኦፓሲቲ ለመቀነስ ለመጨመር የምትጠቀሙበት መንገድ ነው ማለት ነው። ቀደምም አይተነዋል። ይሄ ደግሞ ኮርነር ፒን የሚለው ነው። እንደምታዩት የፈለጋችሁትን ኮርነር መጀመሪያ ክሊክ ታደርጉና ፖዚሽን ኤክስ ከስር ደግሞ ፖዚሽን ዋይ ወደ ላይ ወደ ታች የምታደርጉበት ነው ማለት ነው። ለተለያየ ነገር ይረዳችኋል። ብትጠቀሙት ጥሩ ነው። ትራክ እዚህ ላይ ኪዋር ለማሰር የተለያዩ ነገር ለማድረግ ነው። እንደምታዩት ከየት እንደመጣ ትራኪንግ ነው የሚሄልን ማለት ነው። ትራንስፖርት ቅድምም አይተነዋል። ትራንስፖርት ለማየት ነው ማለት ነው። ፖዚሽን ኤክስ አክሲሱ ዋይ አክሲሱ እና ደግሞ አንግል የሚል አለ።
ከተጫናችሁ በኋላ አሁን ጥቁር ከሆነ ጥቁር ይሁን፣ ከዛ ጨምሩታላችሁ። ለምን ብሌንዲንግ ስለሰጠሁት ነው። ቅድም ብሌንዲንጉን እናጠፋና አውትላይኑ እናየዋለን። ቆይ ነን የሚለውን ስንጫን አያችሁት ብሌንዲንጉ መጣ። እንደምታዩት አውትላይን ሰርተነዋል። ሻዶ ምን አይነት ሻዶ ነው ኑረው የሚለውን ትመርጡና እንደምታዩት ከዛ በኋላ ሻዶ መጨመር ግለው ምን አይነት ግለው ኑረው ኦን ታረጋላችሁ። ድጋሚ ከለር ትመርጣላችሁ። ራይት ከዛ በኋላ ትጨምሩታላችሁ። እንደምትፈልጉት አርጋችሁ ታስቀምጣላችሁ ማለት ነው። እና ቴክስቱ ዱፕሊኬት እንዲደረግ ከፈለጋችሁ ዱፕሊኬት የሚለውን በተን ትጫናላችሁ። ቴክስቱ እንደምታዩት ይደገምላችኋል ማለት ነው። ያችሁት ቴክስት ያደርገናል። ዱፕሊኬት የሚለውን ስትጫኑት ማለት ነው። እሺ ያስገባነው ሌየር ኢሜጅ ቴክስት እና ደግሞ ፔጁ እንደሚመስል አይተናል ማለት ነው። እና ደግሞ አሁን ያስገባነው ፎቴጅ ደግሞ በምን አይነት መንገድ ኤዲት ማድረግ እንችላለን የሚለውን አሁን እዚህ ጋር ይህ እንዳለ ዲሌት ማድረግ ትችላላችሁ። ያው ዲሌት ነው። ስፕሊት ማድረግ ከፈለጋችሁ እንደምታዩት ስፕሊት ያደርግላችኋል ማለት ይለያይላችኋል ማለት ነው። እሺ ይህን ትጠቃላችሁ። እና ደግሞ ቮሊዩም ይላል የክሊፑ ቮሊዩም መቀነስ መጨመር ትችላላችሁ። ዜሮ ማለት ትችላላችሁ፣ መጨመርም ትችላላችሁ። ያው እንደ ምርጫችሁ ነው። እና ስፒድ ይላል ስፒድ መጨመር መቀነስ ትችላላችሁ በምትፈልጉት መጠን። የቪዲዮ ፍጥነት መጨመር መቀነስ የምችሉበት አማራጭ ነው። ሪቨርስ ሚላለ አሁን ሪቨርስ አላርገው። ሪቨርስ ማለት አሁን ይህ ቪዲዮ በትክክለኛው መንገድ እየሄደ ነው። ነገር ግን ሪቨርስ ስናደርገው በኋላ ወደፊት የኋለኛው ወደፊት ያደርግልንና የፊቱን ደግሞ ወደኋላ አድርጎልን ከኋላ ወደፊት እንዲሄድ ያደርገዋል ቪዲዮን። ሪቨርስ የሚለውን ኦፕሽን ስትመርጡ ደግሞ ፓን ዙም ለማድረግ ፓን ለማድረግ ነው። ሮቴት ሚረር ሮቴት ለማድረግ ነው። እና ደግሞ ፍሊፕን ማድረግ ትችላላችሁ። እንደምታዩት ፍሊፕ ያደርግላችኋል፣ ሮቴት ያደርግላችኋል 90 ዲግሪ። ፊልተር የተለያዩ ለቪዲዮ የተለያዩ ፊልተሮችን መስጠት ትችላላችሁ። እንደምታዩት በዚህ መልኩ የተለያዩ ፊልተሮችን መስጠት ትችላላችሁ። አጀስትመንት፣ ብራይትነሱ፣ ኮንትራስቱ የተለያዩ ነገሮችን እዚህ ላይ ኤዲት ታደርጋላችሁ። ክሊፕ ግራፊክስ ይላል። የተለያዩ የክሊፕ ግራፊክሶች አሉ። የፈለጋችሁትን መርጣችሁ እና ደግሞ ቴክስቱ ከለሩ ኤዲት ማድረግ ትችላላችሁ ማለት ነው። እዚህ ላይ ኤአይ ስታይል እሱንም ዳውንሎድ ማድረግ ይኖርባችኋል። ማጂክ ሪሙቭ ባክግራውንድ እንዲያጠፋላችሁ ከፈለጋችሁ ነው። ባክግራውንድ ከለር ይሄ አሁን የቪዲዮ ባክግራውንድ ባይኖረው ኖሮ ባክግራውንድ ከለር የምፈልጉትን ባክግራውንድ ከለር ይሰጥልናል። ሳውንዳችንን በተለያየ መንገድ ሳውንዳችሁን በተለየ መንገድ ኤዲት የምታደርጉበት ነገር ነው ሳውንድ የሚለው ማለት ነው። ኤአይ ቮይስ የተለያዩ የኤአይ ቮይሶች አድ ለማድረግ ነው። አውቶ ካፕሽኖችን አድ ለማድረግ ከፈለጋችሁ አድ ካፕሽን ማድረግ ካፕሽን ኤክስትራክት አውዲዮ የሚላለ ኦዲዮን ለብቻው ከቪዲዮ ኤክስትራክት አድርጋችሁ ማውጣት ከፈለጋችሁ የሚረዳችሁ
ከስር ነው የሚያደርገው። ፍሪዝ የሚሉት አሁን ፍሪዝ የሚለው ደግሞ ለተለያዩ የፊልም ነገሮች ላይ ነው የሚጠቀሙት አብዛኛው። ለምሳሌ የሆነ ቪዲዮ ይሄድና ፖዝ ያደርጋል ወይም ፍሪዝ ያደርጋል። እንደምታዩት አሁን ለዚህ ፓርት ይሄው ፍሪዝ አድርጓል። እንደምታዩት አሁን ይሄድና ቪዲዮ ይሄድና ፍሪዝ ያደርጋል። አያችሁት? ከዛ ቪዲዮ ይቀጥላል ማለት ነው። ለተለያዩ ሲኒማቲክ የሆኑ ቪዲዮዎች ትጠቀሙታላችሁ። ትራንስፖርት ካላችሁ ደግሞ እዚህ ላይ ቪዲዮዋችሁ ሳትወጡ ኢምፖርት ለማድረግ ነው። ከዛ በኋላ ሴቭ ክሊፕ ካላችሁት ወዲያው ሴቭ ያደርግላችኋል ይህንን ክሊፕ ማለት ነው። እንደምታያችሁ የቀስት ምልክት የተሳሳታችሁት ነገር ካለ መመለሻ ናት እና ደግሞ ያጠፋችሁት ነገር ካለ ወይም ሳታውቁ ሁለቴ ከመለሳችሁ ደግሞ ለመመለሻ ነው። ይችኛዋን ደግሞ በተን ተጠቀማት። ይች በተን ደግሞ ሙሉ የኤዲቲንጋችሁን ታይም ላይን ለማየት ከፈለጋችሁ በእንደዚህ አይነት ማለት ነው። በእንደዚህ አይነት መልኩ ታይም ላይናችሁ የምታዩበት መንገድ ነው። ከስር የሚያሳያችኋል ስቲከሮቹ የተለያዩ ነገሮችን ይደረግላችኋል። ሙሉ ብቻ ማየት ከፈለጋችሁ ደግሞ እንደዚህ እሺ። አሁን ይህንን ቪዲዮ እንዴት አረጋችሁ እንበልና ኢምፖርት ማድረግ ከፈለጋችሁ ከላይ እንደምታዩት ብርቱካናማ ከለር የምትመስል በተን አለች። እሷን ተጫኑና ኳሊቲውን እዚህ ላይ የፈለጋችሁትን ኳሊቲ ማምጣት ትችላላችሁ። እንደምታዩት እስከ 1080p አለ። ባይት ሬቱ መጨመር መቀነስ ትችላላችሁ። በምትፈልጉበት መንገድ ካረጋችሁ በኋላ ከስር ላይ ሴቭ ቱ ቪዲዮ የሚላለ ሴቭ ታረጋላችሁ። ይሄኛው ፕሪሚየም አርጉት ነው የሚለው ኬን ማስተር የማፈልጉ ከሆነ ኤክስ ትላላችሁ። እስኪ ትሉታላችሁ ፕሊዝ ክሎዝ ማስተር ኦር ተርን ኦፍ ዩር ዲቫይስ ይላል። ሴቭ እስከሚያደርግ ድረስ ስልካችሁ ባዘቡት እና ደግሞ ከኬን ማስተር አፕሊኬሽናችሁ እንዳትወጡ ሴቭ እስከሚያደርግ ድረስ ማለት ነው።